አባ አንድ ያስደውለኝ አንድ በጣም እንደ ቸኮልኩ ባትን ሻፍጥሎናል እሺ አመሰግናለሁ እሺ አጎት ሰላም ነው ጠፋኮ ባሲልም ነው አጎት አትደውልልኝም ባሲልም ነው ፋሚሊ ሰላም ነው አምጦ በእናትህ ምንድነው ለዚህ ነው እንዴ ምንም ያጀጅር ታስጠላ በእናትህ አንተ ራስህ ከፈለክ ራሱ ማለት ከፈለክ ምን ሰላም ነው በቃ አሁን እኮ ከቢሮ የሚወጡበት ሰዓት ነው የሚሆነው። አይው ወጣ እንዴ አይ ይሁን ይችላል ሄዳው ሽጉጥ ራሱ መጣበቂያ ነው። ጋሽካጅ ነው እኛ ነን። ሰላም ነው ምንድነው? ኧረ አንተው ጋር መተን ነው ፈልገን ነበር። ለገናችሁ ይሄው እኮ ቢሮ እንመላለሳለን። አሁን ለመሳኮት እዛው ፈልጉ ለዛ ነገራችን ላይ ያው ለጠበቃ ፈልጋችሁ መሰለኝ። ጠብቅ ነገር ነው በጣም ጠበቃ ጋሽካጅ ነው ችኩል ይባላል። የጠቅላይ ፍርድ ቤት እንደዚሁም እስከ በጣም ታዋቂ ነው። በጣም አዎ እናማ ታውቃላችሁ ስለኔ እና ምን መሰለህ የሆነ በድንበር ምናምን ተጣልተን ነበርና መሬቱን የኛ ለማድረግ ፈልገን ነበር። ኦኬ መሬቱ እናንተ መሬቱ እናንተ ነው አይደለም? የኛ አይደለም። ያው በድንበር አካትራለና ቢሮ መጥተው መወያየት ነው። እና የሚያስፈልገው ምንድነው? የሚያስፈልገው ቢሮ ትመጣላችሁ። ቀስ ብለህ ያገኝ ሃይ ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷን እንደቀረበ ወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በመካከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠር ያሉም ወደ እርሷ አይግቡ። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዚያን ወራት ለርጉዞችና ለሚያጠቡ ወዮላቸው! ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናልና። በሰይፍ ስለትም ይወድቃሉ፣ ወደ አሕዛብም ሁሉ ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። በፀሐይና በጨረቃም በከዋክብትም ምልክት ይሆናል። በምድር ላይም አሕዛብ ከባሕሩና ከሞገዱም ድምፅ የተነሣ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሣ ይደክማሉ፣ የሰማያት ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ በኃይልና በብዙ ክብር በዳመና ሲመጣ ያዩታል። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ። ¡Ay, pero al rato le estoy diciendo, hombre! ¡Caramba! Ay, ¿qué pasó, papi? Ay, qué pena, parce. No que estoy alegando aquí con mi mujer y me alteró un poquito, papi. Qué pena conocer mi rey. Ay, parce, qué pena, mi rey, qué pena. Pero no que estoy alegando aquí con mi mujer, papi, ¿sí? Ay, puta. Aló, ¿sí ve? Me hizo... A la próxima... ¿Cómo? Mi hijo, porque ella me hizo pegar ahí un grito y todo. Ah, bueno, dice, ahí ve. Qué pena, qué pena. Gracias. ጎጃም ወለላ ነው የፍቅር ገነት እውነትም አልኩና መሰከርኩለት